ቃል የተገባውን በተግባር የሚሰጡበት ሰዓት ላይ ደርሰናል። ወንድማችን ኸድር ዩሱፍ ወጥቶ ይቀበላል። أعوذ بالله من الشيطان الرجيم وقل إني أنا النذير المبين አሁን እንኳን ደስ ያላችሁ እናንተ ውጤት ነው ያልኳችሁ የቁባ ፈታን ያው በምንም ቃል ልንገልጸው አንችልም ደግሞ ስንመጣ ጽሁፍ የሌላቸው ቁባ ፈታዎች ደግሞ ከሚሴ ላይ ተጠብቀውናል ይሄ ሽልማቱ ነው አይደለም ሐቂቃ ለቁርአን ሰው አላህ ያዘጋጀለት በተለይ ወላጆቿን فإن الله عز وجل ንጉስ መታጅ ያው ዘውድ እንደሚያለብሳቸው ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ የገለጹት ጀማል ሰይድ አላህ አክብረው እሱ ያንን ሰጥቶ አልቀረም ሞተር ሳይክል ይዞ አብሮን ለባለስልጣን ዘመን በአካል መጥቶ ተቀብሎን አብሮን አጅበውና አላህ አክብራቸው أعوذ بالله من الشيطان الرجيم وقل إني أنا بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم እንግዲህ ዛሬ የተገናኘንበት ምክንያት በረመዳን 16 1446 መጋቢት 7 2017 በነበረ ሀገር አቀፍ የቁርአን ውድድር የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ባዘጋጀው ማለት ነው በሴቶች ሀገራችንን ከሚሴን ወክላ አንደኛ የወጣችው እህታችን ሐፍሳ ኸድርን የዞናችን እስልምና ጉዳይ ከፍተኛ ምክር ቤት ቃል በገባው መሰረት ቃሉን ለመምላት ነው የተሰባሰብነው በግራና በቀኝ የተከበሩ ዑለማዎች የሐፍሳ ኸድር ወላጆችና ኡስታዟ ይገኛሉ የኢትዮጵያ እስልምና የኦሮሞ ዞን እስልምና ጉዳይ ዋና ምክር ቤት ፕሬዝዳንት ኡስታዝ አብዱል ፈታህ ሐጂም አብረውን ይገኛሉ ዛሬ የተገናኘነው እንግዲህ ቀደም ብለን እንደገለጽነው በ16 ረመዳን 1446 ወይም መጋቢት 7 2017 በነበረ የሀገር አቀፍ የቁርአን ውድድር ከሚሴን ወክላ አንደኛ የወጣችው እህታችን ሐፍሳ ኸድር ዩሱፍ አብራን ትገኛለች የነበረው استقبال ወይም ደግሞ አቀባበል ስነ ስርዓት በ23 መጋቢት 14 ነበር ረመዳን 23 እና የዚያን ቀን ከፍተኛ የሆነ ንቅናቄ ተፈጥሮ በዞኑ እስልምና ጉዳይ መሪነት ሀገር ከሚሴን ወክላ በኮምቦልቻ በኩል ወደ ከሚሴ ስትመጣ አቀባበል ይደረግላት ብሎ እስልምና ጉዳይ ባስቀመጠው አቅጣጫ መሰረት የተለያዩ ተቋማት የመንግስትን ጨምሮ ግለሰቦች ከፍተኛ ተነሳሽነት አሳይተው በባማርና በሞቀ በደመቀ ሁኔታ እህታችን ሐፍሳ ኸድርን እንዲያውም በሰዓቱ በነበረው መሐመድ አወል አደምንም ጭምር በጥሩ ሁኔታ ተቀበለን ጥሩ ወንድማማችነትን ያሳየንበት የአቀባበል ሁኔታ ነበረ ከዛም ወደ ከሚሴ በመመለስ እንግዲህ በታላቁ ኩለፋው ራሺዲን መስጂድ የአቀባበል ስነ ስርዓቱ ተደርጓል በዛን ጊዜ እንግዲህ የተለያዩ ወንድሞች ለሐፍሳ ያላቸውን ክብርና እንዲሁም አልፎ ሽልማትም ጭምር የሰጡበት ሂደት ነበረ ከነዚህም የከሚሴ ከተማ አስተዳደር ለሐፍሳ ኸድር 150 ካሬ መሬት የቤት መስሪያ ቦታ ማለት ነው እንዲሁም ደግሞ የዞናችን እስልምና ጉዳይ ከፍተኛ ምክር ቤት 250 ሺህ ብር በሰዓቱ ለሐፍሳ ኸድር ዩሱፍ ቃል ገብቶላት ነበረ አሸናፊ ሆና በመጣቷና ዞናችንን ሀገራችንን ስላኮራች በሚል ለቁርአንም በነበረን ታላቅ ክብር ደማቅ አቀባበል አድርገን ይሄ ብር ቃል ተገብቶላታል ቃል የገባነው መምላት አለብን በሚል የዞናችን እስልምና ጉዳይ ዛሬ ይሄንን የመሰለ ፕሮግራም አዘጋጅቷል እንግዲህ የተለያዩ የምስጋናና ከዚህም አልፎ የዱዓ ፕሮግራሞች ኢንሻአላህ ይኖሩናል አሁን ማይክ ወደ ኡስታዝ አብዱል ፈታህ ሐጂ አስተላልፋለሁ የዞናችን እስልምና ጉዳይ ምክር ቤት ዋና ፕሬዝዳንት በሰዓቱ የነበረውን ሁኔታ ይገልጹልናል ኡስታዝ
بسم الله الرحمن الرحيم الحمد لله والصلاة والسلام على قدوتنا رسول الله وعلى آله وصحبه ومن والاه بعد السلام عليكم ورحمة الله وبركاته እንግዲህ በቅድሚያ አላህ Subhanahu Wa Ta'ala ምስጋና ይግባው ብለናል በአረብኛው ደግሞ ደጋግሞ ምስጋና ለሱ ይድረሰው ባለፈው በነበረው ፕሮግራም ላይ በሐቂቃ ሁላችንም የተሰማን ደስታ ገልጸናል ሁሌ ደስታ የሚያልቅ አይደለም ዳኢማን በዚህ አጋጣሚ እንግዲህ ኡስታዝም አሉ እዚህ የሼኽ የሐፍሳ ሼኽ ማለት ነው ሼኽ ሐሰን ይሁንና ሐፍሳ እንድትበረታ በሙራጃዓ ላይ እንድትጎበዝ ከዚህም ወደ ተሻለ ደረጃ መክፋትና መቀጠል እንዳለባት ወላጆቿም እዚህ ያሉ አባቷ ኸድር ዩሱፍ በሺር አለ እናቷ ሩቅያ ሐጂ ወልዩ አለች ሐፍሳም እዚህ አለች ማለት ነው ያው በጋራ ደስታን መግለጹ እንዳለ ሆኖ ዛሬ ያን ገብተን የነበረውን ቃል ወይም ደግሞ ሽልማቷን እዚሁ ዛሬ ኢንሻአላህ በእጇ ማስገባት አለብን በሚል የተዘጋጀች አጠራለች ፕሮግራም እጪ ይሄ ሽልማቱ ነው አይደለም ሐቂቃ ለቁርአን ሰው አላህ ያዘጋጀለት በተለይ ወላጆቿን فإن الله عز وجل ሙሰመታጅ ያው ዘውድ እንደሚያለብሳቸው ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ የገለጹት ያ ታጅም ያ ዘውድም ብርሃኑ ፀሐይ ራሱ ቢበራ ፀሐይን የሚቋቋም እንደውም ከፀሐይ በጣም የተለየ ልዩ ብርሃን ያለው ታጅ እንደምታለብስ ወይም ደግሞ ሑፋዞች እንደሚያለብሱ ነው የተገለጸው እነዚህ መሻይኾች አሉ በኋላ ነው የሚናገሩታል ያ ባለበት ዛሬኛ ዱንያ ላይ መኪና ቤት መሬት ምናምን ብር ቢባል ያው ሰውኛ ቋንቋ ነው ቀለል ያለ ሰውኛ ቋንቋ እንደው ለአህል القرآن ያለን ኢህትራምና ፍቅር እንደዚሁም ደግሞ ያለን ቦታ ለመግለጽ ያክል እንጂ የሚመጠን መሆኑ አይደለም ትልቁ ነገር አላህ Subhanahu Wa Ta'ala እንዲሸልማት እየተመኘን ኢንሻአላህ ዛሬም ቃላችን ሙላለን በዚህ አጋጣሚ ደግሞ ያው ይሄን ሽልማት ቃል ገብተን አዘጋጅተን ዛሬ ለማስረከብ ስንመጣ በእያንዳንዱ ጉዳይ ከጎናችን ወንድሞች በተለይ በስፖንሰርነት በመንፈልገው ሐጃ ላይ በሌላም ሐጃ ከጎናችን ሲቆሙ የነበሩ ወንድሞችን አላህ Subhanahu Wa Ta'ala ጀዛቸውን ይክፈላቸው እኛም እንደ መጅሊስ እናመሰግናለን የበለጠ ደግሞ የአላህ Subhanahu Wa Ta'ala ተናና ምስጋና ለነሱ መድረስ እንዳለን ሁላችንም እንኳን ደስ ያለን በተለይ ቤተሰቦቿ እንግዲህ خضرنا رقية እንኳን ደስ ያላችሁ እንዲህ አይነት ልጅ አላህ ለእናንተ ይወፈቃችሁ استقامውን አላህ ይስጣት ሌሎችንም እህቶቿን ወንድሞቿንም በዚህ ወደ ተሻለ ደረጃ አላህ ያደርሳቸው መንገድ እንደጀመሩ ነው ይሄን ያልካልኩኝ እንግዲህ ያው ማይክ ወደ እናንተ መልስና የምትሉትን ብለን መጨረሻ ትንበል አልহামዱሊላህ ረብል ዓለሚን የነው ሀሳባቸው እሺ ኡስታዝ ጀዛከላህ ኸይር እንግዲህ ይሄን ያህል ደግሞ ኡስታዝ አብዱል ፈታህ ሀጂ ኦሮሞ ዞን እስልምና ጉዳይ ዋና ፕሬዝዳንት እንግዲህ ከዚህ በመቀጠል ደግሞ የዚያን ቀን በተለይ አቀባበሉ ቀን ከፍተኛ የሆነ ትርምስ በሚባል ደረጃ ከሚሴ ከጫፍ እስከ ጫፍ ተነቃንቃ ነበርና እዛ ላይ ደግሞ ብዙ ተቋሞች ብዙ ሰዎች ግለሰቦች የመንግስትና የግል ተቋማት ሁሉም ሰው የተሳተፈበት ነበርና በልዩ ሁኔታ መመስገን ያለባቸው ተቋማትም ግለሰቦችም ቡድኖችም አሉ ይሄንን አስመልክቶ ደግሞ የዞናችን እስልምና ጉዳይ ዋና ጸሐፊ ዑስማን ሼክ መሐመድ የምስጋናውን ጠቅለል አድርገው የሁሉንም ኢንሻአላህ ሁሉንም መመስገን ያለባቸው አካላት አሉ እነሱን ኢንሻአላህ ያመሰግኑልናል بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم جزاك الله خيرا እንደው ከምስጋና በፊት ፕሮግራሙ ምን ውጤት አስገኝቷል ያ ነገር በተለይ ኢስቲቅባል ፕሮግራም መደረጉ ምን ውጤት አምጥቷል የሚለውን እኔ በኔ በተረዳሁት ትልልቅ ዑለማዎቻችን የተሳተፉበት አይታችሁታል በተለይ ኮምቦልቻ ላይ የፈጠረውን ስሜት ከደቡብ ወሎ ዑለማዎች ጋር ከደሴ ከኮምቦልቻ ዑለማዎች ጋር አስተሳስሮናል እንድንተዋወቅ እድል ፈጥሯል ይሄ ብቻ አይደለም የአመራሮቻችን ተሳትፎበታል በጣም ደስ የሚል ነገር ነው አንድነታችንን ያሳየንበት ፕሮግራም ነው ይሄ ኦሮሞ ይሄ አማራ ይሄ አማርኛ የሚያወራ ይሄ አፋን ኦሮሞ የሚያወራ ይሄ ትግሬ ይሄ ሌላ ሳይባል በአንድነት በነቂስ ወጥቶ
አንድ ሆነን የተቀበልንበት እጅግ የሚያምር አንድነታችንን የሚገልጽ ማንነታችንን የሚያሳይ ፕሮግራም ነበር። በጣም ደስ ይላል። አልহামዱሊላህ እኔ በጣም ደስ ያለኝ በተለይ ያቺ ኮምቦልቻ ኤርፖርት መሃል የነበረችው እንትን ዑለማዎቻችን ልቃ ቀላል ነገር አይደለችም። አህመድ አሊ ሚዛ መገኘቱ የዞኑ ዋና አስተዳዳሪ እዛ ተገኝቶ ያሳየው ያስተላለፈው መልእክት በጣም ደስ ይላል። ይሄ በእንዲህ እንዳለ እዚህም ስንመለስ የነበረው የወጣቶቻችን ተሳትፎ በቀላሉ የሚታይ አይደለም። ወጣቱ አንድ ሆኖ ወጥቶ ረመዳን አይመስልም። በእንቅልፍ ሰዓት የረፍት ሰዓት ነው። ሌሉ 23 ነበር ሳይተኛ የታደረው ያንን ሰዓት አልፈው ተቋቁመውት በዛን በደመቀ ሁኔታ መቀበላቸው ቀላል የሚባል አይደለም። አንድነታችንን ያሳየንበት ነው። አንድ እሱ ነው። ሁለተኛ ዞኑ ብዙ እምቅ ሀብት አለው። እንደው በዚህ አጋጣሚ ሚዲያ ላይ ሊወጣ ስለሚችል ብዬ ነው። የሐፍሳ አክስት ቀመራው ልዩ ዓለም አቀፍ የቁርአን ውድድር ላይ ከአንድ ወር በፊት ማለት ነው ሻዕባን 25 ላይ በተደረገው ዓለም አቀፍ የቁርአን ውድድር ላይ ኢትዮጵያን ወክላ ተወዳድራ 3ኛ ወጣለች። የኛ ሀብት ነው፣ የዞናችን ሀብት ነው። ይሄ ብቻ አይደለም። ብዙ ወጣቶቻችን ወጥተው ተወዳድረው ያውቃሉ። መስዑድም ሼክ ልጅ አብዱል አዚዝ ውጭ ሀገር ላይ ሲወዳደር ነበር ኢትዮጵያ ወክሎ ወጥቶና ቀላል የሚባሉ ሀብት አይደለም። አንድ ከሆነ ከተለማመጥን እውቅና ከተሰጣጠን ብዙ ሀብቶች ይወጣሉ። ብዙ እውቅና የሚሰጣቸው አካላት ይኖራሉ። አልহামዱሊላህ ቀላል ነገር አይደለም። ከዚህ በመቀጠል በሰዓቱ እና የሚሰገን አካል የለም ማለት ይቻላል። በጣም ብዙ ሰው የሚመሰገነው ግን ከፕሮግራም አዘጋጅ ኮሚቴ ጀምረን አላህ ይዛቸውን ይክፈላቸው። በመቀጠል የዞናችን አስተዳደር ቀላል የሚባል ነገር አለ የሚሰጠን የነሱ ሀብት ቢሆንም ይሄ ውጤት የነሱ ውጤት ቢሆንም ግን ያሳዩት አብሮነት አጋርነታቸው ቀላል የሚባል አይደለም። እጅግ አድርገን እናመሰግናለን። ከዋና አስተዳዳሪ ጀምሮ ምክትል አስተዳዳሪና የጸጥታ ኃላፊው አብሮን ሂዶ እዛ ድረስ ኮምቦልቻ ድረስ አብሮን ሂዶ ሳያስነቃ ሂዶ ስንመረስ ነው ያየነው። አላህ ያክብራቸው። ቁርአን ከበጀኒ ረቢ ሰና ከበጁ አብዱ ጀማልን አምዳል ይባፍሮ ሌሎች የዞን ጤና መምሪያ ኡስማን ወንድማችን ኡስማን አሊ ኡስማን ሼክ አሊ መኪና መግሊስ መጠየቅ የለበትም ስንጠይቀው በጣም ተጨናንቀን መኪና እጥረት አለ። ካስታወሳችሁ የናፍታ እጥረት አለ። በጣም መኪና ከየት እናምጣ? ሰው ጠርተናል። መሻይኾችን ሀገር ሽማግሌ ይዘን ለመሄድ ስንጠይቀው መጠየቅ እኮ የለባችሁም ማዘዝ ነው ያለባችሁ። በዚህ ቃል አላህ ይዛን ይክፈለው ፈቅደውልን ሁለት መኪና ሰጥተውናል። ሌሎችም ዞን ፋይናንስ ዞን ገንዘብ መምሪያ ማለት ነው የከሚሴ ከተማ አስተዳደር ከሚሴ ከተማና መሰረተ ልማት ጽሕፈት ቤት መኪና ሰጥቶን አብሮን አላህ ይዛችን ይፈራቸው። ከንቲባችንም አክብሮን በሰዓት እዛው ሄዶ እዛው ተቀብሎ አብሮ ይዞ መጥቶ ፕሮግራሙን እስማኤልን አብሮ የከተማና መሰረተ ልማት ጽሕፈት ኃላፊ መኪናም ጭምር ሰጥቶን ማለት አገልግሎት መኪና እሱም አለ። የከሚሴ ከተማ መምህራን ኮሌጅ የጸጥታ አካላት የፌደራል ፖሊስ የመከላከያ ኃይሎች ሚሊሻዎች ፖሊሶች መደበኛ ፖሊሶች እጅግ አድርገን እናመሰግናቸዋለን በዞኑ መጅሊስ። ሌሎች ደግሞ የፕሮግራሙ ድምቀት የነበሩ ሞተር ሳይክል የነበራቸው ወጣቶቻችን ተደራጅተው በጣም አንድነታችንን የሚገልጽ መልኩ ባጃጅ ሹፌሮቻችን በተለይ ባጃጆች ነዳጅ በራሳቸው ሞተሮችን እኮ 10 ሞተር ነው ኦልሞስት የተላላቸው ናፍታ በራሳቸው ገንዘብ እኮ ነው የሚሉት። እድል ተፈጠረላቸው ናፍታ ቤንዚን እንዲያገኙ አስሰዎች ተለይተው እንጂ በራሳቸው ሞልተው ሌሎቹ ያላገኙትም ደግሞ ደርቢ ላይ አንታገትም እዛ ጥሰው ሸክላ ድረስ መጥተው ተቀብለውን በዛ መልክ እንትን ብለውና አላህ ያክብራቸው። ወጣቶቻችን የሶሻል ሚዲያ ተጠቃሚዎች ጉዳዩን ሶሻል ሚዲያውን ጸጥ እስከማድረግ ድረስ ሶሻል ሚዲያውን እኮ በሰዓቱ አሸንፈው ወስደውታል። ከሚሴን ብቻ አስመስለውታልና ያንን ሁሉ ያደረጉት አላህ ይዛቸውን ይክፈላቸው። እንግዲህ አሁን ስም ያልጠቀስኩት የሴክተር ስም ይኖራል፣ ተቋማት ይኖራሉ። ኢራዳ ፋስታደር አፍዋን በአካል መኪና ሁለት መኪና ሰጥቶን በአካል መጥቶ በአካል እዛው ኮምቦልቻ ድረስ ሄዶ ተመልሶ መጥቶ ፕሮግራሙ ድረስ እስከ መጨረሻ ድረስ አብረውን ቆይተዋል። አላህ ያክብራቸው። ወንድም መሐመድ ጌታቸው መኪናም ጭምር ሰጥቶን መኪና የግል መኪናቸውን ደግሞ የሰጡን ወንድማችን ከድር ትኩዬ ሌሎችም ያው ስም እንግዲህ ተገልጾ አያልቅም። በጣም እጅግ ብዙ የከሚሴ ከተማ አስተዳደር ፋይናንስ ገንዘብ እሱ ናፍታያ ባሱ ሴቶቻችን ያዘው ባስ ተሰጠን ከኮሌጅ ዞን በነገራችን ላይ ሰጠን ዞን ትምህርት መምሪያ ነው የፈቀደልን። በቀጥታ እነሱ ደውሎላቸው ዶክተር ዲን ደውሎ ነው እሱ ያስፈቀደው ያ የነገረው እነሱ እንትን ስለሆነ ናፍታ የለውም። ናፍታውን ግን የፈቀደልን ማነው? በአንድ ስልክ ብቻ ጀማል ሰይድ አላህ ያክብረው እሱ ያንን ሰጥቶ አልቀረም። ሞተር ሳይክል ይዞ አብሮን ለባለስልጣን ዘመን በአካል መጥቶ ተቀብሎን አብሮን አጅበውና አላህ ያክብራቸው። በጥቅሉ በጣም ደስ የሚል ነበረ። ሌላው ደግሞ መወደሻው የአርጡማ ፉርሲ ወረዳ ዋና አስተዳዳሪ የሐፍሳ ቤተሰብ
ልጆች ይኖራሉ ይመስለኛል እሱ በነገረኝ ደውሎኝ ነበር ራይና የሷን ቤተሰብ መኪና ሰጣቸው አንድ መኪና አልቀረም ደግሞ በዚህ ታንሶቶ መኪና ይዞ የራሱን መኪና ዋና አስተዳዳሪው ቡልቻንግ አርቶ አፍሪካ ኢብራሂም አልይ ረብሳ ተክሶ እዛ ፎንቶኛ ድረስ መጥቶ ፎንቶኛ ተቀብሎን አብሮን መጥቶ ነው የተመለሰው ከበጀ ቁርአን ይቀበል ነው ወርሰኝ ይጅረኝ ረብሳ ነው ሀቱርሲሱ ተኩማ ሞቱማ ፊ ሐዋ ዑለማን ሞቱማን ከኛ ወጣቶቻችን የኛ ልጆች ናቸው መሪዎቻችን እነሱ ከዑለማ ጋር ያላቸው አላቃ ከሀገር ሽማግሌ ጋር ሀገር ሽማግሌዎቻችን ማህመድ ቃዲ አባ ገዳ እነ ጋሽ ኢብራሂም ናሃኛ ሲራጅ እና አህመድ ጆሃር እንኳን ነበር መሳቱ ይሄ ሁላ መጥቶ አክብሮና ነው ቀላል አይደለም ተኩማክ ምስሊት ተገር ሲገራ ይቻላል እና አህመድ ጆሃር እንኳን መጥተው እንትን ሞት አጋጥሞ ጓደኛው ሞተበት ነው ደውሎ እንጂ እሱን ተዘጋጅቶ ነበርና ለምለኪን ቀመቻ እንኩን ቦቱ ወል ከበጀ ተኮተ ከበጀ ቁርአን አፍቀር ነገር ሲሰኝጅረኒ ወፍተኩማ ከኛ ጋር ሲተነጀረ አመስሆ ተቆታኔ ድሩስ ቲቪ ያው በሚዲያ ደረጃ በልዩ ሁኔታ የሚመሰገን ነው በአጋጣሚ አሹም በዚያን ቀን ወጥቶ ነበርና አሹ ሀበሻ ትልቅ ድምቀት ሰጥቶት ነበር ለበዓሉ በልዩ ሁኔታ ደግሞ ወጣቶች የቁባ ፈታን ያው በምንም ቃል ልንገልጸው አንችልም ደግሞ ስንመጣ ጽሁፍ የሌላቸው ቁባ ፈታዎች ደግሞ ከሚሴ ላይ ተጠብቀውናል ስለዚህ ወጣቶቻችን አብሮነታችሁ በሰፈር ሳይገደብ ከሚሴን በሚመስል ሁኔታ ዞናችን በሚወክል ሁኔታ አደረጃጀት ኖሯችሁ ተከባብራችሁ እስላማዊ ኢቨንቶች ሴሪሞኒዎች ላይ እንደዚህ አይነት አብሮነታችሁ እንድታሳዩን አሁንም መልእክታችንን እናስተላልፋለን ኢንሻአላህ ሰዓታችን ያለቀ ነው ከዚህ በመቀጠል የዞናችን እስልምና ጉዳይ ዋና ፕሬዝዳንትና ሼክ አብዱል ለጢፍ ሼክ ሸረፈዲን ለሐፍሳ ኸደር እንግዲህ የተቀመጥንበትን ብታስም ባይመጥንሽም እንዲሁ ለማስታወሻ ያክል ዞን እስልምና ጉዳዩ በማስተባበር ለዚህ ጉዳይ አብረው የቆሙ መመስገን ያለባቸው እዚህ ቦታ ላይ ስማቸውን የማንጠራቸው ወንድሞች አሉ እነሱን ከልብ ያመሰገንን የቃል የተገባውን በተግባር የሚሰጡበት ሰዓት ላይ ደርሰናል ወንድማችን ኸበር ዩሱፍ ወጥቶ ይቀበላል ምናልባት የሐፍሳ እናት ሩቀያ የምትለው ነገር ካለ አንድ እድል ሳይሰጠኝ ብላ በኋላ እንዳትወቅሰኝ ብዬ ነው ብስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ አልሐምዱሊላህ ወላችሁም አላህ ኸይር ጀዛችሁን ይክፈላችሁ አልሐምዱሊላህ መጀመሪያ ዛን ቀን በጣም ደስ እንዳለኝ ቀጥታ ነው ለኡስታዝ ነው ደወልኩት አልሐምዱሊላህ እንኳን ደስ ያላችሁ እናንተ ውጤት ነው ያልኳቸው አልሐምዱሊላህ ወላሂ ኡስታዝ ውጤት ነው ማለት ነው ጊዜ ነው ማነሳቸው ኡስታዝ እዚህ አሉ ብዬ ሳይሆን ማለት ነው በማንኛውም ቦታ ያው የኡስታዝ አያያዝ ለውጤት እንዳበቃቸው ነው እንደሰበብ ማለት ነው ካላህ በታች ማለት ነው ለምን ቢያንስ ሰዓት እንኳን ማርፈድ አይፈልጉም ከሰዓት ሆነ በቃ በራሳቸው ሂዱ መባል አይፈልጉም መባል አይፈልጉም ለምን ስለሚባረሯቸው ወይም ደግሞ ካረፈዱ ራሱ መቅደስ አይደለም ካረፈዱ ራሱ ስለሚባረሩ ቀድሞ 9 ሰዓት ከሆነ ወዳቸው ማደራረግ ምናምን ይጀምራሉ እነሱ ስላጠበቋቸው እንጂ ከቤት ግፊት ራሱ ብዙ ያስፈልገን ነበር እነሱ በቅባው ነው ማለት ነው ግን አሁን አብዛኛው ሰው ኡስታዝን ማጥበቅ እንደ ስችት እንደ ማካበድ ያየው ይችላል ወይ መተለየ እንትን ሰጠው ይችላል ግን ትልቅ ቦታ አለው ተማሪዎችን አጥብቆ መያዝ እንደ ኡስታዝ አያያዝ መያዝ ለውጤት ያበቃል ብዙ ጊዜ አሁን እንደራሴ ምሳሌት ነው ሁለቱም ልጆች ሶስቱም አቀራሁ ማለት ነው የማግራራት ሲቀርም በቃ የተለያየ ኡዝር መስጠት እንትን እላለሁ እና ሲፈልጉ ይመጣሉ ሲፈልጉ ይቀራሉ ውጤታማ አይሆኑም ተማሪዎቹ ነው ብዙ እንደ ይመጣሉ እንደ ይቀራሉ የዚህ አይነት ነገር ነው ኡስታዝ ግን በቃ ዋና የመጀመሪያው ስራ ቁርአን ነው ብሎ ነው የሚያስቡት ማለት ነው ትክክሉ ያ ነው ሲመች ብቻ የሚሰራ አይደለም ነው ትክክል ነው እንደ ትርፍና ሲመችን ብቻ ከሆነ የምንሰራው ካልሰመችን ምን ነው አንዱ ሰገብሮ አንቀራውም ማለት ነው እና ኡስታዝ አቋም ትክክል ነው አላህ ኸይር ይጀዛቸውን ይክፈላቸው እና አላህ Subhanahu Wa Ta'ala ምን ያሰራው ደግሞ ይሄ ነገር አላህ የምንም ሰው አላህ በሙእሚኖች በሙስሊሞች ልብ ውስጥ በቃ ያስገባ የፈለገው ደስታ ነው ያልኩት እኔ والله ኡመተ እስላም በሙሉ የዓለም ህዝብ እንዲደሰት ያደረገው የራሱ አላህ Subhanahu Wa Ta'ala ብቻ ስራ እንጂ ሌላ አይደለም በቃ
ያለውን ወህዳ የቁርአን ያለው ኡመተ ኢስላም ቁርአን ያለውን ክብር ለማሳየት ነው። በቃ የሚያቅህም የማያቅህም ስልክን የሌለው ፈልጎ በቃ እንኳን ደስ ያላችሁ እንደው ከኛ በላይ ነው ከደላላህ የተደሰቱት ከኛ በላይ ነው። ወላሂ ስለመኪናውም ስለምን ስለመሬቱም አልሰማሁም ጭራሽ ማለት ነው። መኪናው ምንም አልመሰለኝም ግን መደሰቱ ሱብሃንአላህ አላህ በዚህ በረመዳን ወር ይሄን ማስደሰቱ ተደሰቱ ደስታውን የሚገልጸው ከምንም በላይ ከኛ በላይ ነው እላለሁ። እኛም አላፈጠርንም በደስታ እንላለን። እነሱ ግን ጭራሽ ነው ከፈራህ በኋላ ራሱ አልበላም ማለት ነው። ዙሁር ላይ ከምግብ ጋር ተገናኛለ ከመጠን በላይ ተደስቶ ማለት ነው። እና ቁርአን የቱን ያክል ክብር እንዳለው በዛ ላይ አቀባበል እንዲሄድ ለራሱ በየመንገዱ ያሉት ለሶላት እንዳረፍ ያለው ህዝብ ያለን አያቁን አናቃቸው በቃ ለቁርአን ያላቸው ክብር ነው። የቱን ያክል ህፃኑም ትልቁም ለቁርአን ፍቅር እንዳለው ነው። አላህ ዱዓቸውን ሁሉ ኡመተ ኢስላም ዱዓ አላህ ይቀበለው ለኡማው ሁሉ የሚበጅ ይችላል ሰበብ አድርጎ ወደ ቁርአን እንነሳሱበት የሚገቡበት አላህ ያደርገው። ሰላም አለይኩም ወራህመቱላሂ እንግዲህ ሐፍሳ ኸድር ዩሱፍ ከወሎ እስከ ሸዋ በእኛ አካባቢ ከዛ አልፎ ደግሞ በሀገር አቀፍ ደረጃ እንዲሁም ዓለም አቀፍ እውቅና አግኝተሽ እኛንም አንገታችንን ቀና እንድናደርግ አድርገሽናል። ኡመቱን በጣም አንዳርገሽዋል። አላህ ጀዛሽን ይክፈልሽ። በዚህ በውጤትሽ ላይ አሻራ ያስቀመጡ በሙሉ በአላህ ሱብሓነሁ ወተዓላ ፈድሉ አላህ ነው። ከሱ ፈድል በኋላ ሁሉንም በየተራ ኡስታዞችንም ወዳጆችሽንም ሁሉንም አላህ ጀዛቸውን እንዲከፍላቸው ዱዓ እናደርጋለን። እንግዲህ የመጨረሻ ፕሮግራማችን የሚሆነው ኡስታዝን አስፈቅጃለሁ። ሐፍሳ ትንሽ ቁርአን ቀርታለን አያ ቀሲራ ትቀራለንና እንዘጋለን ፕሮግራሙ። أعوذ بالله من الشيطان الرجيم وقل إني أنا النذير المبين كما أنزلنا على المقتسمين الذين جعلوا القرآن عضين فوربك لنسألنهم أجمعين عما كانوا يعملون فاصدع بما تؤمر وأعرض عن المشركين إنا كفيناك المستهزئين الذين يجعلون مع الله إلها آخر فسوف يعلمون ولقد نعلم أنك يضيق صدرك بما يقولون فسبح بحمد ربك وكن من الساجدين واعبد ربك حتى يأتيك اليقين በጣም የአያቶቹ መሰባነት ቀዳሚ ነው። እንግዲህ ሐፍሳ ኸድር ዩሱፍ በድጋሚ እንኳን ደስ ያለሽ። ሁላችሁም ከዞናችን አመራሮች ከተማ አመራሮች በአጠቃላይ ከሚሴ ከተማ ህዝብ ለሐፍሳ ኸድር ዩሱፍ አቀባበል ላደረጋችሁልን አጠቃላይ ትብብር አመራሮቻችንንም ህዝባችንንም ከሚሴ ከተማ ንግድ ጽሕፈት ቤት በተለይ አሊ ሰዒድ አሊ በጣም ከልብ እናመሰግናለን። ሌላው ኮምቦልቻዎችን ሁላችሁንም ደሴ ደቡብ ወሎ ሁላችሁንም ከልብ እናመሰግናለን። በልዩ ሁኔታ ቁባ ፈታ ሸባቦችን በጣም እናመሰግናለን። የዛሬው ፕሮግራማችን በዚሁ ተጠናቋል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።